ብቻ ነው ያለው። ከዛ በኋላ ሉል አሁን እኮ 2 ቀን ነው አብሮ ተሰልፎ አይደል እንዴ? ሉል መመለስ አይቀርም ግዴታ ነው። አሁን ደግሞ መለስ እያልክ ነው መሰለኝ። ወይ አንዴ ጠብቀኝ። አያስማማል ሀሳቡ ወይስ አያስማማም? ይህንን ሆቴል የቀየርኩት እዛ ስላልሰመቼ ነው። አሁን እኔ መመላለስ እየበዛብኝ ስለሆነ ለትንሽ ጊዜ መቆየት እንፈልጋለን። የራስህን ሀሳብ በልጁ ተርጓሚ አብርሃም ታደሰ። እሺ ለማንኛውም የምሬን ነው ማለት ነው። እሺ እናወራበታለን። ጌታ እናወራበታለን። አሁን ሩታ እየመጣች ነው እና ማለት ነው ድንገት እዚህ መሆናችሁን ካወቀች ሌላ ነገር እንዳይፈጠር ጭቅጭቅ ስልችት ስራ ላይ እደውልልሻለሁ። እሺ ልትወስደው ነው የመጣችው ወይስ ልትወስደው ነው የምትመጣው? እኔ ደግሞ ለመስጠት ፍቃደኛ አይደለሁም። ባልሰጣት ደስ ይለኛል። ያ ነገር ነው በቃ ደስ ይለኛል። ሄደህ ታገኘዋለህ። እናቱ ጋር ይቀመጥና ሄደህ ታገኘዋለህ። እሱን እንወያይበታለን። ብቻ ግን የቤቱን ነገር አስብበት። የቤቱን ነገር ሁሉ ነገር አልቆለታል። አብሽ አንተም ከቤት ወደ ቤት ሳትታቂ ማለት ነው። እና ደግሞ ሩታ ተመሻለች ነው ወይስ እንዴት ነው ሀሳቡ? እዚህ አይታው ምናምን ነገር ጡት አጥብታው ምናምን ከዛ ተመልሳ ትሄዳለች ነው። ለዛሬ ብቻ ይደርላትና ከዛ ነገር ትወስደዋለች ማለት ነው እንዴ? ስለዚህ ማምሻ እንመጣለን። አሁን እሺ ማምሻ መጣን። ማምሻ እንመጣለን። በቃ ሩታ ከሄደች ማለት ነው። ሩታ የምትሄድ ከሆነ ማለት ነው ችግር የለውም እንመጣለን። አይደብርም? አይደብርም። ወይ ባይ ባይ ዱኔ እንመለሳለን። ማታ እንመጣለን። እሺ 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 ቻው በቃ ቻው ቻው። መልካም ቀን። ማታ እንመጣለን። አብሽ እሺ እንመጣለን አብሽ። እና ለማንኛውም ፋሚሊዎቻችን አንዳንድ ጊዜ ያው የምንቀርጻቸው ቪዲዮዎች አንዳንድ ነገሮች ተወስዱበት አላችሁ ብዬ አስባለሁኝ። እና አባቴ እየበጠበጥከን እኮ ነው እንዴ? ና ወይንም እኔ ጋ ና፣ እኔ ጋ አንተ እኔ ሸበላ እኔ ጋ ትመጫለሽ። እናትሽ እየመጣች ነው ልትወስድ ነው። ምን ትላታለህ መሰለህ? ለዛሬ ፍቀጅልን እና እዚሁ እንደረ ከዛ ነገ ትወስጂኛለሽ በላት። ያው እድሜዋ ረጅም ነው። እያነሷት መጣች። አባቴ መጣሁ ማነው? እንዴ ነሽና ሩታለች። በከለር ታያት አምሮባታል። ሰርፕራይዝ ናችሁ። ሰርፕራይዝ ዌልካም። እንዴ ነሽና አሞብሻል በጣም እናመሰግናለን። ምንድን ነው ውበት? በሰላም ነው? ደህና ነው። እንዴት ነህ? አለባበስሽ ያምራል። አጥምቼዋለሁ። የሰጠሽኝ ወተት ማልቅ ማማ ወተት ሩታ ማማ ወተት የሚል እንዳውም በቅርቡ ወተት ማምረት ጀምራለች። እና የትኛውም አዲስ አበባ ክልል የምትገኙ አዲስ አበባ ክልል አይደለም ማለት እሺ፣ አዲስ አበባ ከተማ የምትኖሩ የትኛውም ሰዎች ሩታ ማማ ወተት ስለጀመረች ያውም የምንም ያልተቀላቀለ ንጹህ ወተት ማለት ነው። የተፈጥሮ የእናት ጡት ሌትር ነበር። ትንሽ ይወደዳል። ሌትሩ ውድ ነው። ሌትር ስንት ነበር? አይ ንገሪኝ። ሌትሩ ስንት ነው? ግን ኧረ ኬት ነው ግን እስቲ ዝም በሉ። ለዛ ሙዛዛ ምናምን አያዳምጥ። ኬት ነው የምር በቃ ስለ ሌትር ታወቂያለሽ? ታስረክበው ነው ታተርፍበት ነው። ምን አለ መሰለኝ የትኛውንም አጋጣሚ ወደ ስራ መቀየር ወዳለሁ እና በቀን ስንት ሊትር ይወጣሻል? ከበላሽ ብዙ ሊትር ይወጣሻል። እንደ ምግብ አወሳሰድ ነው፣ ይለያያሉ። ፈሳሽ ነገር በደንብ ካበዛሽ ብዙ 1 ሊትር ይወጣሻል በቀን።
አልናገርም። እሱ ግማሹን ለእኔ ለማንኛውም ዌልካም፣ እንኳን ደህና መጣሽ። ዛሬ ልጃችንን ማለት ነው እንዴት ዛሬ ምን ነው ከልጄ ጋር እንዳልገናኝ እንደዚህ መሰናክለው ነው ልንገርሻ። እንዴት እንደሚያምር እያየሽ ነው። ውበቱ እንዴት አየሽ? ውበቱ በጣም ጨምሯል። አያምርም? ያምራል። ይሄ ምንድነው ከአባቱ ጋር የአባት ፍቅር ሲያገኝ ልጅ በዚህ ልክ ይለወጣል እንዴ? ትናንትና ኪሎ አስለክተ ነው ከአንቺ በኋላ 4 ነው 3 ጨምሯል። አይሻላ። ይሄ ማለት ምን ማለት ነው? አይ እየቀለኩ እንዳይመስልሽ አባቴ። ቆይ እኔ አፋይሻለሁ እና በይው። ቆይ ሙቀት አለና ኮፍያው ላውለቀ እና በይው እስኪ ይኔ ጌታ ነይልኝ እስኪ ይኔ ወቅ የምር ግን አልጀመረብሽም? በዚህ ለቀን አለባበስ እንዴት አየሽው? አሪፍ ነው። ወዴት እንትን ሊል ነው? የሆነ ቦታ አቀጠሯለንና አሁን መነጋገር እንችላለን። ጦጣ አረጋችሁ በመሀል በናች መልሽለት። እንደወሰድሽበት አንቺ ነሽ ወሰድሽው። አሳድግላለሁ ስራዬ ብሎንና አንተ መንከባከብ፣ አንተ ማሳደግ፣ እንደዚህ ቆንጆ ትማለቅ እጅጋ ቅልብቅል። እሺ እንዴት ነው ታዲያ? አሁን ጨረስኩ። ከዚህ ጋር እመለሳለሁ። ዳንተ እንዴት ነህ? ደህና ነህ? ካልሰመቸ ነገር አለ። አያዟ ካልሰመቸ ነገር ይሻላል። ዛሬ እያስጨነቅሽው እኮ ነው። ምንም አይሆንም። ስትይዙት እየተመቻችሁት አይደለም። ሴቶች በሙሉ ሴት ያዘን ብሎ ለማባየ በቃ እንደዚህ ነው። ልጅ ሚያዘው ሳታጨናነቂ ሪላክስ ስታረጊው ጌታ ነው። ዝም አለ በቃ በወንድ ልትማሩ እንዲ አያያዝም ምናምን ራስ ከዚህ በኋላ አትይዛል። እኔና ልዑል ተስማማንና እዚህ ሆቴል የመጣ ነው ዛሬ ነው እንደምታውቂው። ስለዚህ ዛሬ ናድሮ ነገ ቁጭ የምሬን እውነት ዛሬ ብቻ እና ምናምን ነገር በደንብ ነቃ ብሎ ትወጪዋለሽ ማለት ነው። አይቻልም። እውነት አይቻልም። እንዴ አበዛው። አንተ ደግሞ 2 ቀን አሁን 2 ቀን ይሻልኩክ አይደለ? ስንት ነገር አልከኝ። እሺ ምናምን ብዬ ተስማምቼ 2 ቀን ፈቀድኩልክ ያለኔ አይደለ ነው። ስለዚህ አሁን ደግሞ በቃ መሰቃየት አለበት እንዴ? ከዚህ በላይ ተንከራተተ እኮ። ኖ አይሆንም። እውነት አልፈቅድም። እኔ ልወስደው ነው ዛሬ ሬዲዮ ምናምን ሁሉ ነገር ጨርሼ የመጣሁት። አብርሽ ግን ለምንድን ነው የምትለው የምታስቸግረኝ የምታስጨንቀኝ? የምሬን እኮ ነው እንዴ። ለእሱ ሳታስብም ቢያንስ እና ታዲያ ዛሬ ናድሮ ምንድን ያሰብከው? እውነት ዛሬ ምን አለ መሰለሽ ፕሮግራም አለን እናሱ። ምን ፕሮግራም የላችሁም? አሁን ይሄን አንድ ፍሬ የጻልሽ ፕሮግራም አለ የምትለው ምን ያቀል ብለህ ነው? እግዚአብሔርን ይሄ የሚሆን ነገር አይደለም። ምን ይወስዷለሁ? ዛሬ ለወስዶን የመጣሁት ተነጋግረናል፣ ተስማምተናል። በስንት ነገር እንትን ብለህ ነው እሺ ብዬ 2 ቀን የፈቀድኩልህ አይደል? ይህን የሚያክል አንድ ፍርዬ ልጅ ከኔ መለየት አልነበረበትም። ግን በቃ እሺ ይሁን ስላልከኝ ነው፣ ስንት ነገር ስላልከኝ ነው የፈቀድኩት አይደል?
በቃ እሱ የማይሆን ነገር ነው። እግዚአብሔርን የማይሆን ነገር ነው እንዴ! እንዴት ነው የሚሆነው? በቃ ይሄ ልጅ ህፃን ልጅ ነው። አስብለት የምር በቃው። እንዴ እስካሁንም እንዲደና የሆነው በፈጣሪ ጥበቃ ነው። እውነቱን ስነግርህ ምንም አልሆነም። አንቺ ጠብቀሽ ነው እኔ ጋር ስላለ አንቺ ጋር ስላለ ነው እንዴ? እግዚአብሔር ነው የሚጠብቀው። አይ ነው ግን ከዛ በታች የሆነ ቴኬር እኮ ያስፈልገዋል አይደለ? ያን ነገር ደግሞ ሙሉ ለሙሉ አንተ ላታረግ ትችላለህ። እኔ በየሰዓቱ በየደቂቃው ስንት ነገር ትቼ እየመጣሁ ነው አይደለ? ነው አይደለም? ቀኑን ሙሉ ብጠፋብህ ምን እንደምትሆን እኮ ታውቃለህ አይደለ? እና ታዲያ እኔም እንደዚህ መድከም የለብኝም። ለእኔም አስብ፣ ለልጁም አስብ። ስለዚህ እኔ ዛሬ መሄድ አለብኝ። እውነት ይዤው ልሄድ ነው የመጣሁት። ወይኔ በፈጣሪ እኔ አልፈልግም። እውነት እንደፈለግህ ታየዋለህ። ከዚህ በኋላ ምንም ችግር አይፈጠርም። በቃ ዛሬ ይዤው ልሄድ ነው የመጣሁት። ዛሬ ብቻ ከኔ ጋር ቢሆንና ከዛሬ ቀን ጀምሮ ግን ትምራለህ። አቤት እኔ አልስማማም። ለምን? እንዴት ነው የምስማማው? አይሆንም። ተነጋግረናል። ቃል ተገባብተን ተነጋግረን ነው። እችን 2 ቀን ብቻ ፍቀጅልኝ ያልከኝ አይደል? ዛሬ 3ኛ ቀን ነው። እንደውም እኮ ትናንትና ነበር መውሰድ የነበረብኝ። ትናንትና ሙሉ መውሰድ ነበረብኝ፣ ግን ይኸው ዛሬ ነው አዋልከው። ስለዚህ በቃ መሄድ አለበት። ዛሬን በቃ ችግር የለውም እኮ የሰው ልጅ እኮ ኖርማል ነው። አንድ ቀን አሰገኝ አይቻልም። ለአንድ ቀን አይቻልም። በቃ ከዚህ በላይ እንዴ በቃው ናስጠኝ እሱ መሄድ ነው ያልፈለገው። በቃው ተንገላታ። ሲጀመር ይሄ ቤት እንደሱ አይመቸውም። ፀሐይ እየገባ ምናምን ሲዘጋው እንትን ይላል። ዝጋላት ሲዘጋ እንትን ይላል። መንገድ ሳባ አይደለም ግን እንደ ስንት ነገር አለ። በነገር ላይ ልጅ ጧት ጧት ፀሐይ መሞቅ አለበት። ስለዚህ ይኸውልህ ስንትና ስንት ነገር እያለፈው ነው ልጅ። የኔ ጌታ ብዙ ነገር አልፎታል። በጣም ስማማም ተስማማ። ይኸውልህ አሁን 9 ሰዓት ነው አይደለ? 10 ሰዓት ነው። በቃ 10 ሰዓት የሚሆን ከ10 ሰዓት እስከ ማታ 2 ሰዓት ድረስ እዚህ አብረን እንሆናለን ከልጅም ጋር። እኔም አልሄድም። ከልጅ ጋር የሚያስፈልገው ምናምን እናደርግና ልክ 2 ሰዓት 3 ሰዓት ሲል እሄዳለሁ። 3 ሰዓት ሲል ትይጂ? አዎ የምር ነው እንዴ? እግዚአብሔርን ተመላለስኩኝ። ምንም የምንወያይበት ነው። 3 ሰዓት ከደረስሽ በቃ ምንም ቀላል እኮ ነው። በቃ ማሳደሩን ቀላል አልፈልግም። እኔ ላድር ነው የመጣሁት። ልጄን ይዤ ልሄድ ነው እንጂ እኮ አንቺ ልደሪ እኮ አላልኩሽም። በቃ 3 ሰዓት ድረስ ከደረስሽ ችግር የለውም። ወይዬ አባቴ ነይ ላንሳው። በቃ ተስማምተናል። አልተስማማም። እዚህ ነው የሚያድረውሽ። አይቻልም። ተስማምተናል። አባቴ